ሪበከንቱን አራት ሞገደኛ ሰፈሮች ያዋስኗታል። አሮጌው ቄራ፣ ዶሮ ማነቂያ፣ ወሪሳና ወሮ በሬ። ሪበከንቱ ለጸብ አምላኪዎች ሰፈሮች አድባር መስላ መካከል ተጎልታለች። አንዳንዴ ሰፈሮቹ በሰው አምሳል ዱላ ይዘው አይነ ህሊናዬ ላይ ይጣዳሉ። በሪበከንቱ እግር ስር ሾልኮ ያመለጠውን ትርፍራፊ ጸበኛ ያለ ርህራሄ ለመቀጥቀጥ ዘወትር ንቁ ሆኖ የሚጠብቁ። ሐሳቤ ወደ ህልም ተቀይሮ ያ ትርፍራፊ ጸበኛ እኔ ሆኜ እያየሁ እቃዣለሁ። እንደ ፈረጠጠ በሬ በዱላ ቀንድ ቀንዴል እያሉ ወደ ሪበከንቱ ይመልሱኛል። ሪበከንቱ ደግሞ በንዴት የተንደረከከ ፍም መስላ ትጠብቀኛለች። ብዙ የፍም ሰቀላዎች፣ የነበልባል ሰዎች በራቸው ላይ ተኮልኩሎ ይታዩኛል። አጋፋሪው አንጠርጥር እየተንበለበሉ ከላይ ታች ቁነጠነጣሉ። ወደ እያንዳንዱ ቤት የተዘረጋው ብረት የእግር መንገድ የጋመ ፌሮ መስሎ ተወሳስቧል። የሪበከንቱ ወንዝ የቀለጠ ብረት ይንጨለጨልበታል። የእሳት እርጎ ይመስል ደርበብ ብሎ የሚወርደውን ወንዝ እንደ እሳተ መለኮት የነበልባል ገጀራ ይዞ ሻገር ያለው መሰለኝ። መጣባቸው ከበስተኋላዬ ሊመጣብኝ እንደሆነ ጠረጠርኩ። እኔም ከትክቶ በእሳት ፌስታል ለመቋጠር መሆን አለበት። ሪበከንቱ ከገባው ጀምሮ የረባ እንቅልፍ ባይን አልዞረም። ያቺ የሥጋ ጉብታ ሚስቴ ታንኮራፋለች። አንዳንዴ ሌሊትም ቢሆን ተነስቼ በር ላይ እቀምጣለሁ። ቅዠት የሪበከንቶች ሁሉ ጣፋንታ ይመስለኛል። ብዙ ሰዎች ደጃፋቸው ላይ ቁጭ ብለው ማዶ ማዶ ሲያማትሩ ያጋጥመኛል። በሪበከንቱ ቀኑም ሌላ ቅዠት ነው። ትናንት ይሁን ከትናንት በስቲያ 5 ዓመት የሚሆነው የመጣባቸው ልጅ አንድ ዘግናኝ ትርኢት ሲያከናውን አጋጠመኝ። ድመት አንገት ላይ ሸምቀቆ አስገብቶ በቤት ማገር ውስጥ ገመዱን በማሳለፍ በሰንደቅ ዓላማ ስነ ስርዓት ያንጠለጥላታል። ትፈራገጣለች። የመጣባቸው ልጅ ብሔራዊ መዝሙር ያሰማል። የዜግነት ክብር በኢትዮጵያ ተሰፍሮ። ድመቷ በጣር ላይ ነች። መላ ሰውነቷ ስለከበደው አንገቷ እየቀጠነና እየረዘመ ሲሄድ ያስታውቅ ነበረ። ይህንን ዘግናኝ ትርኢት ትልቆቹ ሪበከንቶች በፈገግታ ያስተውሉታል። የመጣባቸው ልጅ ብሔራዊ መዝሙሩን እስኪያጠናቅቅ የድመቷ ጣር ተራዘመ። በመጨረሻ የገመዱ መዳረሻ ማገሩ ጋር እንደተቃረበ አይኗ ፈጦ እግሯ ተንጨረጨረ። የመጣባቸው ልጅ ብሔራዊ መዝሙሩን አጠናቀቀም። ኢትዮጵያ ችንኩሪ እኛም ባንቺ ንኩራ። ይሄ ትንሽ ሰይጣን አቅም አጣ እንጂ ሰውም እንዲሁ አንጠልጥሎ ብሔራዊ መዝሙር ቢያሰማ ደስታው ይመስለኛል። ሪበከንቶችም እንደ አዲስ ነገር የሚያዩት አይመስለኝም። ጉድ ነው። ባራዊቱ ሪበከንታዊ መካከል ንጉሱ የሚስቴ አባት አንጠርጥር እንደሆኑ ለመረዳት ጊዜ አልወሰደብኝም። እንዳንበሳ ድንገት ተነስተው ያገሳሉ። አጥንት ለመስበር እንደቃበዙ ሁሉ ሳይመርጡ ይደነፋሉ። ደባ ይሸተኛል። ጠብ ከላይ የተሰጣኝ እታ ክፍሌ ነው። በእናንተ ቤት አርጅቷል መስሏችኋል? ከመካከላችሁ ሁለቱን ሸኝ ሳሪዝ አልሞትም። የዘር ነው። እንደ ታቦት ሳንታጀብ ምን ቢያገድ። አንጠርጥር ሲደነፉ ከሪበከንቶች መካከል ዝቅ የሚለው የመጣባቸው ልጅ ብቻ ነው። ጠብ እንደ ከጀል አውራ ዶሮ ይንጠረበባል። እሳቸውም አይንቁትም። ጫጩት ብትሆንም እኮ አንተ ለነገሩ ጀግና ነህ። ራስዎት ኖት ጫጩት ይላል። ገና ዛሬ አንጠርጥር እኩያ ያገኙ ይመስለኝና ፈገግራለሁ። ታዲያ አንቱ ታውን ተዋ። እንደ አፋር በክል ማጣጣም ይቻል ነበር። ወንድ ኖት። አንጠርጥር እንደ ድመቷ አንጠልጥሎ የህዝብ መዝሙር። ወንድነቴን አንተ ስትደርስ በአባት አሳይሃለሁ። አንተማ ልጅ ነገና። በዚህ መካከል አባቱ ከቤት ቱር ብሎ ይወጣና የድመት ግልገል ይመስል አንገቱን አንቆ በማንጠልጠል ይዞት ወደ ውስጥ ይገባል። አንጠርጥር ወደ እኔ ዞረው የልጅ ባላጋራ ጥሩ ነው አየህ፣ ሲያድግ ጠባ ያሳጣህን። ቂሙ እንዲበረታ አባቱን ደህና አድርጎ መኮርኮም ነው። ዛሬ ማታ በቃል ኪዳናችን መሰረት ከሆነልን መጣባቸውን የታደለ የጭነት መኪና ረዳት ይሆናል። እኔ ለጠባባሪ ተባባሪ ተጭኛለሁ። ጨነቀኝ። ባለቤቴን ገብቼ ሽትርገጥ አልኳት። ፍቅሬ አለችኝ። ፍቅሩን ተይው ለማለት ቃቶኝ ታውቁት። ግን
እነዚህ አባትሽን ምን አለበት መክሪያቸው? ምን አደረገ? አዛውንት ናቸው። ጠብ እያሸተቱ። ንግግሬን ሳልጨርስ በግምት 3 ሜትር ስፋት ያለው አካሏን ፊቴ ላይ ደንቅራ ቀኔን አጨለመችብኝ። መመከርስ ያለብህ አንተ ነህ። ምን አይነት ጥላ ነው ጠብ የሚያስጠላ? እንኳን አንተ እኔ ሴቷ ስለ ጠብ ሲነሳ እንዴት እንደሚያቁነጠንጠኝ አላየህም? ዝም አልኳት። ገለል ብላልኝ ቀኔ እስኪበራ ዝም ደግሜ በል የጫጉላ ጊዜያችንን ዛሬ አልቋል። የጠብ ልብስና ዱላ ገዝቼልሃለሁ። ቀጥል። አይዳይ እኔ ዞር አልኩኝ። አንበርብር እግር ተግር ተከተለውኝ ኖሮ ከኋላዬ አገኘኋቸው። መቼም ለመናቸው ድመት ነው፣ ኮቴ የላቸውም። እኔን አልፈው ልጃቸውን አነጋግሯት። ዱላው ለምን ያልሽኝ? ቅድም ሳልጠይቅሽ ለሱ ነዋ፣ ለባልተብየው። አንበርብር መለስ ብለው አይተውኝ ሁከት እንደዚህ በቀላል ይጀመር መስሎሻል? ብቻ አይዞህ፣ እኔ አባትህ እያለሁ የወንዱ ወግ ላይ ሳላደርስህ ክንዴን አልተራስም። አይ የወንዱ ቀርቶ እኛ ሴቶቹ የደረስንበት በደረሰ። ወደ ጓዳ ገባ ሽትርገጥ። ታንቺ ሹላፍ፣ ሁከት ቀስ እየተባለ ነው የሚለመድ። ከጠበኛ አልተወለደ እሱ እንደኛ። ኩራት አላቸው። ለመሆኑ አባት ጠበኛ ነበሩ? አይ ቄስ ነበረ። ያንተ ነገር ቄስነት ጠብን ያስቀራል መስሎሃል? ስንቱ ከተኛ ቄስ አለ። ጠበኛ ቄስ እየደበደበ ይቀድስ ሲባል አልሰማህም? እንደው አባትህ እንዴት ነበሩ? ኧረ ሰላማዊ ነበር። አይ ተበላሽቶ አበላሹህ። ጠብን ከቤት ወጥተህ ካልፈለግከው ቤት ድረስ ፈልጎ አይመጣ። እዚች ዓለም ላይ ሰላማዊ የሚባል የለም፣ ፈሪ እንጂ። ጠብን ችሎ ማሳለፍ ሰላማዊ አያሰኝም ልንገርህ። ዝም አልኳቸው። የአባቴ መወረፍ ቢኮሰቁሰኝ ምን ላመጣ? የኔ አባት ይኸውልህ ይወጣላቸው ሁከተኛ ነበሩ። አገር የሰገደላቸው ስመጥር ሆነው ሰው ሁሉ እየሸሻቸውና እየተለማመጣቸው ለ3 ቀን ጠባት ተቆዩ አሉ። በኋላ በመቁነጥነጥ ላይ ሳሉ አንድ ወዳጃቸው ወዲያ ሰንሰል ውስጥ ሲጸዳዳ ያዩታል። በአጠገቡ እንደማለፍ ብለው አያርገጤ አሉት። ጌታዬ አለ ከጠብ የሚያመልጥ መስሎት። ጌታዬ ምን ያሻል? በአጠገብ ሳል ምናውን የምሰላል አልከኝ? ቂም ቋጥረህብኝ ኖሯል እንዴ አሉት። እንብላ እንጂ ንራ አይባል ጌቶች። ካበላ ሳራ ይጸድቃል ሲባል አልሰማህም? እሱስ ነው። አንተን ተወው። እኔ ግን አንተን አሳርቼ መጽደቅ እፈልጋለሁ። በል ቁምጣህን ታጠቅ ብለው አሳሩን። እንዲህ ያሉ ጀግና ነበሩ። ሳቁ። አብሬያቸው አልሳኩም። በአባቴ ተታኮ የተሰካብኝ የስድብ ሰንኮፍ ገና እየቆጠቆጠኝ ነው። ምን ነው አሉኝ ሽቅብ እያዩ። እንዴት አላሳቀህም ነገሬ? ተጉዳይ ባጥፈው ነው ነገሬ። ለጸብ የከጀሉ መሰለኝ። ሄዱር ድመት ጠባያቸው ኩፍ አደረጋቸው። አይ ነገር ሆዴ ገብቶ ነው። የምን ነገር? ሳጥን ላይ ቁጭ አሉ። አባቴ ስትሉ ጆቢራ አጫወተ ትዝ አለኝ። የአባት መሜ እንዲቀምሱት መከጀል የገፋፋኝ። ይሄ ወሻካች ምን አለ? አይ ከጆቢራው አባት ጋር አባቶ ጃንሆይ ፊት ቀርበው ባልጠበቅኩት አኳኋን የአንበርብር ሳቅ ግድቡን ጥሶ ተከለበሰብኝ። ሽትርገጥም ከጓዳ ወጣ። ሆዷ ላይ ታች እያለ ተንከተከተች። የቤተ ዘመዱ የሳቅ ባንድ እስኪያቆም ጠበቅኩኝ። አንበርብር በሳቅ መካከል ቁርበት ምን ያንቋቋሃል ቢሉት ባድ ነው እንጂ የነጋሪት ወንድም ነበርኩ አላሉ። ሳቃቸው ቀጠለ። የሽትርገጥ አጃቢነትም እንደዚሁ። ማብሸቅ የቀርቶ በሸኩኝ ራሴም። አየህ ጥንባንሳም ጦር ሜዳ ይውላል፣ ግን አይዋጋም። ሙያው ላይ የቅል ነው። እንደውም አባቴ ሲነግሩኝ እንዲህ እየተባለ ይለቀስ ነበር አሉ። የጀግናውና ታጠቂ በገመድ ልጅሽ ውሪሳ እንጂ አይቀብረውም ዘመድ። ሳቃቸው ቀጠለ። የቅኔ መምህር ልጅ ነህና ይህን ላንተ አልፈታልህም መቼም። ደገሙኝ። ሁለተኛው ስድብ የበለጠ አመመኝ። ይሁንና አንበርብር ሁኔታ ውስጥም የተረዳሁት ነገር አለ። ለምን ሳያዳምጡ ተከላከሉ? ጆቢራው እኮ ዘመትን አላሉም። እሳቸው ያሉት ተዋዋልኩህ። እሪ በከንቱ ስሙን እንዴት እንዳገኘ ያሟል እንዴ? ተዋዋልኩህ እኮ ደገሙት። አባቶ አንበርብር ወፍ እንዳየድመት ተፈናጥረው በመነሳት ወደ ልጃቸው አንጋጠው ባልሽን ጠበሉ ሰጁ ያሟል ብለው ቤቱን ለቀው ሄዱ።
አንጀቴ ቅቤ ጠጣም። ይችኑ ሳብሰለስል ደስ ብሎኛ መሸው። ማታ ሽስትርገጥ ከአባቷ ጋር አንድ ደብዳቤ ይዛልኝ መጣች። ስለ ቀኑ የሚያወሳ መስሎኝ ለዳግሚያ ደስታ ተዘጋጀው። አጭር ማስታወሻ ቢጤ ነው። ዛሬ ማታ የዚያን የጫጩት አባት እንደበድበዋለን። እኔ በበር ላይ ቁጭ ብዬ እጠብቅሃለሁ። አንተም በእናንተ ደጅ በሰላም እንዳያልፍ ተጠንቅቀህ ዱላህን ይዘህ እንድትጠብቀው ይሁን። ስምና የማይነበብ ፊርማ። ደስታ የኔ ስጋት አሳነባሪ ዋጠው። ያሉት ሰዓት ደርሷል። ምንም እንዳልተፈጠረ በማስመሰል እያፏጨው ወደ መኝታዬ ሳቀና ሽትርገጥ ፊቴ ተደቅና ሁለመናዬ እሷ ብቻ ሆነብኝ። የድብድብ ልብሴንና እህል ውሃ የሚያስሄዱላ ይዛ ነበረ። ዋርድያ ቦታዬ ላይ ጎልታኝ ወደ ቤት ገባች። ዱላዬን እንደ ሕፃን ልጅ ታቅፌ ተጎለትኩ። ሁለመናዬ ጸሎት ላይ ነው። መጣባቸው ቢመጣ ምን እለዋለሁ? ጌታዬ ከጨለማ እመር ብዬ ከመርበታለሁ። ለምን ከመጣባቸው ይልቅ የመደብደብ ምክንያት ያለኝ አንበርብር ላይ ነው። ይህን ሰውዬ አስቀርተህ ከጉድ አውጣኝ። እኔ ያለሁበት ቦታ ካፍንጫ አልፎ የሚታይ ነገር የለም። ወፍራም የጨለማ ምርጊት ያለ ጭላንጭል አየሩ ላይ ተለጥፏል። ባልመጣ መጣባቸው ከመምጣቱ በፊት አንዳች ነገር ከወደ ትከሻዬ ውልብ ያለ መሰለኝ። አከታትሎም ጭንቅላቴ ላይ ከቋጥኝ የከበደ ነገር አረፈ። ጸሎቴና ስጋቴ አንድ ላይ ድርግም ብለው ወና ሆንኩ። ወዲያው ባፍጢሜ ድፍት ብዬ ቀረሁ። የነቃሁት አልጋ ላይ ተጋድሜ ነበረ። ነገሮችን ለማቀናበርና የሆነውን ያለሁበትን ለመረዳት ጊዜ ወሰደብኝ። ይሁንና ሽትርገጥና አንበርብር በየመሃሉ ቁልቁል እያዩኝ መደነቅ ጀመሩ። የአንበርብር ንግግር ተከተለ። ተመስገን፣ ሁከታ ሰለጥነሃለሁ ብዬ በዱላ ገድዬ ነበር። 3 ቀን ተኛሁ። ጭንቅላቴ ሲመታ ባዶ የነበረውን ያህል አሁን ከእጥፍ በላይ ከብዶ አስጨነቀኝ። አንበርብርና ሽትርገጥ ቤቱን ማሳመር የጀመሩት ዕለቱን ነበር። ወለሉን ሳጠራ አለበሱ። ግድግዳውን ጋዜጣ ለጠፉ። ጋዜጣው የመጣው ከአንበርብር ቤት ነበረ። ሙቅ ተሙቆ ሲያበቃ ከነድስቱ ቀረበ። አንበርብር በጨርቅ የጋዜጣውን አንድ ጎን ሙቅ እየለቀለቁ ለሽትርገጥ ያቀብላሉ። ሽትርገጥ ብዙም ሳትቸገር ከጣሪያው አንስቶ እስከ ግድግዳው ወገብ ትለጥፋለች። ከወገቡ በታች አንበርብር እየተንጠራሩ ይለጥፋሉ። እኚህ ድመት የሆኑ ሰውዬ። ቤቱ አምሮ ሲያበቃ አንበርብር በከንቶዎችን ማስጨነቅ ያዙ። ምራቴን ጠየቃችሁ? አሁን ወሬ ሳይሰማ ቀርቶ ነው። ጉድ ነው። ለነገር ያሏችሁ እንደሆነ ማለት ጀምሩ እየዞሩ በከንቶዎች ተከታትለው መጡም። ሽትርገጥ የመጣውን መዝግብ ከና መጣው ነገር ጭምር አለች። ወረቀትና እስክሪብቶ እየጠበቁ አዳፍኔ ሁነኛው ማንጎ ጁስ፣ መርጌ ቢሻው ኪሎ ሙዝ፣ ሽኮኮ ወይንም ደላላው ኪሎ ብርቱካን፣ መጣባቸው ሳህን እንጀራ፣ የአምባጓሮ ጠጅ ቤት ልጅ 1 ጠርሙስ ጠጅ፣ ወይዘሮ ይታጠቁ ፍትፍት፣ ደምሰው ኪሎ ሙዝ መዘገብኩ። ሽትርገጥ የመጣውን በእጇ መዘን አድርጋ ወደ ጓዳ ታሸሻለች። አንዳንዴም ኪሎ አይሞላ እያለች እንደ ሸማች ትንከራተታለች። አንበርብር ማታ ይመጡና የጠብ ግብራቸውን ይቆጥራሉ። እልህኛው ምን ሆኖ ቀረ? ምን ይመጣብኛል ነው አይደል? ጠንክሮ ከያዘኝ እስቲ እናየዋለና። ሽንክሬስ አልፈራሁም ለማለት ነው የቀረው። ጥሩ። ለሞኑ 50 አለቃ መርጌ ምን ይዞ መጣ? ኪሎ ሙዝ አልቀረሁም ለማለት ነው። ተውት። ተመጣም አልቆጥረው። ይሄንማ በሁለተኛው ቀን ጥየቃው እንዲሁ ቀጠለ። በመካከሉ የመጣባቸው ልጅ ሸምቀቆ ገመዱ እንደያዘ መጣም። ፈራሁት ልበል። አይኑ ይንቀሸቀሻል። አንዴ ወደ አልጋው ስር፣ አንዴ ወደ ጓዳ። አይኑ ያማትራል። ድመት ይሁን አንበርብርን እንጃ ይፈልጋል። ብቻ የተሰጠኝን 1 ብርቱካን ሰጠሁት። በጥርሱ መላጥ ጀመረ። የብርቱካን ልጣጭ የሚነክሰው ለመብላት በጓጓ ሁኔታ ሳይሆን ቂም በያዘ ጸበኛ አኳኋን ነው። አበላሉም ውስጥ የታባክ የሚል አለበት። አጣጥሞ ጣቱን ሲልስ ሰራሁልህ የሚል ይመስላል። ጠይቆኝ ቢወጣ ተመኘሁ። ያለ ወትሮ ብቻችንን ነን። ድመትና አንበርብርን ሲያጣ ሸምቆቆውን አንገቴ ላይ አስገብቶ ቢያንጠለጥለኝስ? እንደተንጠለጠለ የዜግነት ክብር ቢልስ? እኔ እንደሆን በሁኔታዬ ተከላክዬ የምተርፍ ሰው አይደለሁም። ምናልባት ነፍስ ሲይዘኝ አላቅም። ራሴን ታዘብኩት። የ5 ዓመት ልጅ ይፈራል? ምንስ ቢሆን? ደፈር ብዬ ግን አናገርኩት። ማሞሽ ትምህርት ቤት አልገባህም?
በንቀት ገልመጥ አድርጎኝ አምባጓሮ ያስተምራሉ እንዴ አለኝ። አይ ፊደል ቁጥር ምን ያደርግልኛል? እንድታነብ እንድትቆጥር። አንብቤስ ቆጥሬስ ምን ያደርግልኛል? ማስረጃው አጠረኝ። አሁን እኔ መምህር ነኝ። እኔ የምፈልገው አየር ወለድ መሆን ነው። እንዲህ ያደረኩኝ አንቄ እንድገድል ያሰለጥሉኛል አይደል አለ ሸምቆቆን ከፍ አድርጎ እየሸመቀቀ። ቀዳዳ እሱ ስለከፈተልኝ በዚያ ሾለኩ። ታዲያ እኮ አየር ወለድ ለመሆን ቢያንስ እስከ 8ኛ ክፍል መማር አለብህ። አለበለዚያስ አይሆንም? አይ አይሆንም። እንደዛ ከሆነማ እማራለሁ። ንግግሩ የ5 ዓመት ልጅ አይመስልም። ስንት ዓመት ነው ግን? 8 አካካካ አልኩ እንዳንበርብር ከራራ ሁከተኛ ኖሯል። 16 ዓመት ሲሆነ ግን መጀመሪያ የምገለው ማን እንደው ታውቃለህ? አንበርብርን ነው። ጎሽ ልለው ከጅለኝ። ያኔ እኔም ነፃ አወጣለሁ። ጨቅላው ነፃ አውጪ። መቼም ከዚያ ወዲህ የኔ ነፃነት አይታሰብም። አንበርብር የጠየቀኝን ካዱ፣ ያልጠየቀኝ ላይ ዛቱ። ነገር ሲፈልጉ ገና ከጥንስሱ አውቀዋለሁ። ነገር የዘር ማንዘር የውርስ ነው። መቼ ጠባኝ? መቼስ ርስቱ እንደሆነ እንዴት ወርሷል። ነገሬን ግን አላስነካም። ውርሴ ነው። እንታያያለን እያሉ ዛቱ። ማታ አንበርብር ከጠጅ ቤት መልስ እኛ ጋር ሲመጡ ቤታችን በጥያቄ ግጥም ብሎ ሞልቷል። የተካዱት ጥያቄዎቼ በድጋሜ ያልጠየቁኝ ስለተዛተባቸው ፈርተው ነው የመጡት። ከአዳዲሶቹ ውስጥ ግንፍሌ የተባለ ፍልጥልጥ ግንባርና ሳጅን መርጌ የተባለ የሪበከንቱ ፖሊስ ጣቢያ አዛዥ ነበሩ። አንድ የኔ ሚስት የምታህል ሌላ ሴት ነበረች። አላቃትም። ሽጥርገጥ ቀስ ብላ አንበርብር ቅምጥ እንደሆነች በኩራት ነገረችኝ። ለካሳቸውም እንደኔ ሁሉ የስጋ እስረኛ ነበሩና ወዶ ገብ ቢሆኑም ያው ዝርጥ ያወርደዋል በሚል ተጽናናው። ሽጥርገጥ በጆሮዬ ስትነግረኝ የፍቅር ሚስጥር የመሰላቸው ሪበከንቶች እሰይ ትዳር እንዴ ነው እያሉ አማማቁ። ሽጥርገጥ ለኔ የድንጋይ ዘብጥያ ሸሽቼ የታገትኩባት ጊዜያዊ የጮማ እስር ቤቴ ናት። ብችል ገርስሻት ነፃ በወጣት ደስታዬ ወደር የለውም። መገርሰስ ቢሳናኝ እንኳ ይህን የስጋ ካብ ዘልዬ ማምለጥ የማይታሰብ ህልም ሆነብኝ። በዚህ መካከል አንበርብር ድምጻቸውን ከፍ አድርገው ማውራት ጀምሩ። እኔ የመጣሁት ሌላ ማን ደፍሮ ሊሞክረው እሱ እንደሆነ ቅብዝብዝ ነው ደም የጠማው። ምን ማለታቸው ነው በሚል ጆሮዬ ቆመ። መላው ሪበከንቶች እንደኔ ጆሮአቸውን ቀሰሩ። እንክፉ ቀን ተሱ ጋር እንዳዛመደኝ እንጃ። አሁን ሳጣራ አገሩ 3 ነው አሉ ገሎ ወደ አዲስ አበባ የመጣው። ስለማን እንደሚያወሩ ጠረጠርኩ። ይሁንና ሪበከንቶች ወሬው ስለኔ እንደሆነ የገባኝ ባይናቸው መላልሰው ሲያዩ ነበረ። አንበርብር ያበዱ መሰለኝ። ይሄ የስካር መዘላበድ ብቻ አይመስለኝም። የጠባችን መነሻ እዚህ እናንተ መካከል ባለው ሰው ተበሳጭቼ ጸጉሬን ስነጨያል። ምን ሆኑ ሲለኝ ጤነኛ መስሎኝ ሆዴን ዘረገፍኩለት። ከኔ ብሶ ቁጭ። አሁን ካልገደልኩ ሞቼ እገኛለሁ አይልም። ጠብ አይነት አለው እኮ። ቅር ያሰኘኝ ሁሉ ገድለን እንችላለን እንዴ? ሁሉን ደብድበን እንችላለን እንዴ? እግዚአብሔርም እኮ በፍርድ መዛባት ይጠይቀናል ብለው ኧረ ወዴት? እሱ ያየው እኔ የልጁ አያት መሆኔን ነው። ተው ስለው አንድ የነገር ጭራስ ይዞ ምንድነው ተው አይለኝም። በጉድ የወጣው እንግዲህ የልጄን ነገር አደራ ለእኔ እንደሆነ ስደት ቀለቤ ነው አይልም። መሰደዱ መግደሉ ሞጋለሁ ሲያስፈልግ ይሆናል። በተነካው ተከለፍላፊ መሆን ደግ አይደለም እያልኩ መከርኩት። እንግዲህ እንደ ልቤ ተነስቷል። የልቤን ሳላደርስ ወይ ፍንክቻ አይልም አለ። አይ እንግዲህ ጠብ ከኔ ነው። ገና ለገና ጥቂት ተሳተው ብዬ የሰው አላስገድልም። ተዚሁ እንጫረሳለን አልኩታ። እርሶ እንዳሻው አባቴ ነው፣ እሱን ግን እገላለሁ አልምርም ሲለኝ ደሜ ትንንንን ብሎ አናቴ ላይ ወጣ። ተዚያ በላይ ያደረኩትን ተስቶኝ እንጃ። እኔ የምታሳዝነኝ አንድ ፍሬ ልጅ ናት አሉ። ሽጥርገጥን ዞር ብዬ ሳያት የጓዳውን ጉበን ተደግፋ ማንባት ጀምራለች። ሪበከንቶች ሃይ ይሏታል። አባትና ልጅ በጋራ ያበዱ መሰለኝ። ወደ ሪበከንቱ ፖሊስ አዛዥ ዞር ስል ማስታወሻ ቢጤ ይይዛል። የፈራሁት የድንጋይ ዘብጥያ በስጋ እስር ቤት ስርቆሽ በር በኩል መምጣቱ ታወቀኝ። እንግዶች ሲወጡ ጠብቄ አንበርብረን ምን ጉድ ሰሩኝ አልኳቸው። ዝም በል ወዲያ ከንቱ አሉኝ። ሪበከንቶችን አታውቃቸውም። ከጻድቅ ኃጢያንን የሚያመልኩ ህዝቦች ናቸው እኮ። ነፍሰ ገዳይ መሆንን ስናገር አንተን ይፈሩሃል። ለዚህ ነው እኮ እንዲህ የማወራው።
እኔም ላለመናቅ ይበጀኛል ብዬ ነው። ደነገጡ። ይሁን ብዬ እኔም ዝም አልኩ።